በአሁን ጊዜ እንደ ወረርሽኝ የተንሰራፋውን የወንዶች ትልቅ ችግር ነው በዛሬ ቪዲዮአችን የምንመለከተው። በቀላሉ ጡንቻ ማዳበር አይችሉም። እንደ ሴት ልጅ ጡት ይኖራቸዋል ወይም ደግሞ ሜንስ ቡብ ያወጣሉ። ያ ብቻ አይደለም፣ ከፍተኛ ፋት ያከማቻሉ። ሴክስ ዲዛይራቸው በጣም እጅግ በጣም ይቀንሳል። የነዚህ ሁሉ ችግር እንግዲህ የቴስቴስትሮን ሌቭል መቀነስና በአንጻሩ በሰውነታቸው ውስጥ ያለው የኤስትሮጅን መጠን ከፍ ማድረግ ነው። እንግዲህ ቴስቴስትሮን ስንል ምንድነው? በወንድ ልጅ የዘር ፍሬዎች መካከል የሚመረት የወንድነት ሆርሞን ነው። ወንድ ልጅ ሊኖረው የሚችለውን እንዳለ ካራክተሪስቲክስ እንዲያሳይ የሚያደርገው ማለት ነው። በአንጻሩ ደግሞ ኤስትሮጅን የምንለው የሴት ልጅ ሆርሞን ነው። ስለዚህ በዋነኝነት 5 የሚጠጉ ቴስቴስትሮንን የሚቀንሱ ኤስትሮጅን ሌቭላችንን ከፍ የሚያደርጉ የተሳሳቱ የዕለት ተዕለት እንቅስቃሴዎችን ለመዳሰስ እሞክራለሁ። የመጀመሪያው እንግዲህ ኢንአክቲቪቲ ነው፣ ወይም ደግሞ በቂ የሆነ የሰውነት እንቅስቃሴ አለማድረግ ነው። አንድ ወንድ ልጅ እንግዲህ በትንሹ በሳምንት 3 ቀን እንቅስቃሴ ወይም ደግሞ ፊዚካል ኤክሰርሳይዝ ሊያደርግ ግድ ይለዋል። ስለዚህ አንድ ሰው ኤክሰርሳይዝ ወይም ደግሞ የሰውነት ቦዲ አክቲቪቲውን እየቀነሰ መጣ ማለት ሊትራሊ የኤስትሮጅን ሌቭሉ ከፍ ይላል፣ በአንጻሩ ደግሞ የቴስቴስትሮን መጠኑ ደግሞ ይቀንሳል ማለት ነው። ስለዚህ ይህንን በሚያደርግበት ጊዜ የወንድነት ሆርሞኑ ስለሚቀንስ እዚህ ጋር ጥንቃቄ ማድረግ ያስፈልገዋል። ሁለተኛው እንግዲህ በቂ እንቅልፍ አለመተኛት ነው። አንድ ሰው በተለይ ወደማ አሁን እያወራን ያለነው ስለ ወንድ ስለሆነ ከ7 እስከ 8 ሰዓት በቀን ውስጥ መተኛት የማይችል ከሆነ የወንድ ሆርሞኑ ይቀንሳል። የወንድ ሆርሞኑ ደግሞ መቀነሱ ደግሞ አሁንም የቴስቴስትሮን ዲፊሸንሲ እንዲፈጠር ያደርጋል። ኢንፈርቲሊቲ ወይም ደግሞ የመውለድ ላይም ችግር ሊያመጣ ወይም ደካማነት ሊያመጣ ይችላል ማለት ነው። በሶስተኛ ደረጃ የምናገኘው ከፍተኛ ጭንቀትን በሰውነታችን ላይ ማምጣት ነው። አንድ ሰው እንግዲህ የኮርቴዞል ሌቭሉ ከፍ ሲል፣ በተቃራኒው ደግሞ የቴስቴስትሮን መጠኑ ደግሞ ዝቅ ይላል። ሲጨነቅ ኮርቴዞልን ያመነጫል። ስለዚህ የሚጨነቅ ከሆነ ኮርቴዞል የሚያመነጭ ከሆነ ቴስቴስትሮኑ ደግሞ ሊትራሊ ይቀንሳል ማለት ነው። ስለዚህ እነዚህ ነገሮች በከፍተኛ ሁኔታ የሰውነታችንን የቴስቴስትሮን መጠን ሊቀንሱ የሚችሉ ናቸው። ከዚህ በተጨማሪ እንግዲህ ሆድ አካባቢ ወይም ደግሞ ኖርማል ሰውነታችን ላይ የሚኖረው የፋት መጠን ከፍ ማለቱ ይሄም ሌላ ቴስቴስትሮን እንዲቀንስ የሚያደርግብን ነው። በመጨረሻ እንግዲህ ተገቢ የሆነ አመጋገብን አለመመገብ ነው። አንዳንድ ጊዜ ሰዎች እንግዲህ ከአመጋገባቸው ላይ ጡንቻ ለመገንባት ሊሆን ይችላል ወይም ለተለያየ ፐርፐስ ሲጠቀሙ የፕሮቲን እና የካርቦሃይድሬት መጠናቸው ላይ ነው የሚጨነቁት። በጣም ቸል የሚሉትና ሊያስወግዱ የሚፈልጉት ነገር የፋት መጠን ነው። አንድ ሰው ጥሩ የሆነ ቴስቴስትሮን እንዲኖረው ካስፈለገ ጥሩ ከሚባሉ የፋት ሶርስ ካላቸው ምግቦች ደግሞ መመገብ ያስፈልገዋል። ለምሳሌ ፋቲ ፊሽ ሊሆን ይችላል፣ ወይም የአሳ ምርቶችን ሊሆን ይችላል፣ እንቁላል መመገብ ሊሆን ይችላል።